አበራለብኝ እንዲያ አንዳንድ ይሰማኛል። የጎንደር እንዴት ጎንደርና ባንጣጣለች እንዴ እኔ አልወድም፣ ይከፋኛል። የጎንደር ስላት ሲለወጥ አልወድም እንጃ እንዲያ ሻይለኝም አይቀበልኝም። አደራለብኝ ጊዜ እንዳደራለብኝ ሲለወጥ አልወድም። ስርዓቱ ሲቀር አልወድም። ያሳዝነኛል። ዛሬ በአደባባይ ላልቀስ ብዬ ነው እንጂ እሴ ላለቅሳለሁ። ሁልጊዜ ይሰማኛል። ጌታዬ ይመጡብኛል። በእኔንታ የተማርነው ትምህርት እንዴት ይለወጣል? በእኔንታ የተማርነው ስርዓት እንዴት ይለወጣል? ኧረ ተው ይችል አገር እናቆያት አንለውጣት እባካችሁ፣ አትመጡ እባካችሁ። ጎንደር እኮ ጎንደር እኮ ሚዜ ናት እኮ። ጎንደር እኮ የሚቃውንት እናት እኮ ናት። ጎንደር እኮ የጎጃሙ፣ የሸዋው፣ የትግሬው የወሎ ወጥቶ የሚማርባት ተርቦቶ የሚማርባት አገር ማዕራት ከዚህ ጎንደር ንፋት ደግነት ጎንደር የጎንደር አምላክ እውነት አራቱ ማዕዘን የሚመጣው ሊቃውንቶች እናንተ ተማራችሁ የምንወጣችሁ አይደለም እንዴ? የጎንደር ተማሪ ንፋት ይከርከኛ ዘመን በቃ ልትሆን ነው። በቃኛል ስሜት ውስጥ ገብቻለሁ። ጎንደርነቷን ማጣት ነው። ጎንደር ደቀ መዛሙርት ጎንደር ደቀ መዛሙርት እናስላል መጥፋት የተማሪዎች ቤት ነው። እናውቃለን እኮ ቄሱ ሁሉ መጥተው እናውቃለን እኮ 2 ዓመት 3 ዓመት ደጅ ቀና እኮ በመፋቅ የቆየ አይደለም። የገብርኤል ቄስ አታውቀው? ደስጠን ያጣጣም ቄስ አታውቀው? እርቦ ከዚህ እኮ ነው መፋቅ እኮ ነው እዚያ የቆየ። አሁን ደግሞ ስታገኝ መፋቅ ከለከል ቀረተው ጉድ ነው ግፍ ነው። እኔም መጥቼ እንደዚያ ነው መጥተን 10 ብር ናት ቤተ ክህነት የነበረችው ናምጣ አባታችን ይወቃል 10 ብር ናት። በቤተ መፋቅ ነው እኔ የተማርኩኝ። ብርሃንያለም ቤተ መፋቅ እና አባት ወለመድ መፋቅ ላይ ነው እኔ አልማርም ነበር። አባታችን አቡነ ዮሐንስ አይማሩ ነበር። አራተኛ ይማሩ ነበር። ያስተማረችን እኮ ያቺ ቤተ መፋቅ እንዴት ትዘጋለች እኮ ነው። የእናቴ ቤት ስለተዘጋ ነው ማለት የእናት ቤት ሲዘጋ እኮ ያስለቅሳል። አያስለቅስም? የእናት ቤት ሲዘጋ አባት ቤት ሲዘጋ እኮ ያስለቅሳል። ያ እኮ ነው የሚያስለቅሰኝ የሚያሳዝነኝ። ጎንደር እንመካከል አንፈካከል። ዝም በሚኖሽ አካሄድ አይረባም። ያለያየና ልጅ እንዳያደርግን እንመካከል። የነበሩ ይቀጥል ግርግር አትበሉ። ጎንደር ቃለ እግዚአብሔርና ምግብ ነው ለሊቃውንቶቿ የምታቀርብ። ቄሱ ዲያቆኑ ብር አደገለት አገኘ። ተማሪው ምን ይላል? ተማሪው መቼ ጠላ አሁን ነው የሚቀም። ተማሪ እኮ ጠላ የሚቀምስ እኮ ስንቀምስ የነበር እኮ የሚፋከሩ እንዴት ይዘጋል? የተማሪ ጉሮሮ እንዴት ይዘጋል? ገሌ ቄስና የዲያቆን ደሞዝ ያድጋል ተብሎ ኧረ ጎንደር ወይ ባላወኩሽ ጎንደር ባላወኩሽ አንቺ ደግ ሀገር አንቺ ቅድስት ሀገር ወይ ባላወኩሽ። አሁንም እምቢ አለኝ። የአባቶቼ ትዝታ እምቢ አለኝ። የመምህሬ ትዝታ እምቢ አለኝ እና ስለዚህ ምዕመናን እባካችሁ ተመካከሉ። የጎንደር ተመካከል ስራ ወረዳ ቤተ ክህነቱም እናንተም አስተባብሩ። ብፁዕ አባታችንም አሉ። ሁሉም ያልተማረ የለም። በእንተ ስማ ለማርያም ብሎ ያለመነ ጳጳስ የለም፣ ያለመነ ፓትርያርክ የለም። ሁሉም በኮፈዳ ያለፈ ነው። አሁን እየተረሳ ነው እንዴ? ኮፈዳው ተረስቶ ነው እንደ ዛሬ በተማሪ ላይ ጭካኔ የተደረገ ቤተመዛኝ ይዘጋ የተባለ የእኛን አኩፋዳ ረስተነው ነው ደግሞ ስላገኘን ነው። መሆን የለበትም። ወደ ኋላ እንመልከት፣ እናስተውል፣ አስተውለን እንሂድ። የመለስ ሁሉ ነገር ጎንደር እናምንባታለን። ጎንደር መከራ እንደሌለ እናውቃለን። በበዓል ምን ችግር እንደማይፈጠር እናውቃለን። ሰው ቢደነግጥ ጎንደር እንዲህ አይደለችም። ጎንደር እኮ ሊቃ ናት፣ ሰማያዊት እኮ ናት። እንደዚህ መሰለቻችሁ። ውስጧን እኮ ያወቀላት የለም። የጎንደርን ብሶት እኮ ያወቀላት የለም። ጎንደር ያሁን ሊቃውንቶች አልቀውብሽ አስረጋጭ አለቃውን እየጠፋ ነው። አሁን የለም እኮ ጎንደር ሆነች እኮ ጎንደር። እባካችሁ እንመካከል